ጋይስ ከላይ የምታዩት ግለሰብ ቦርሳ ይዞ አይደለም፣ ይልቁንም የጓደኛውን ብልት ይዞ ነው እየዞረ ያለው። ነገሩ እንዴት እንደሆነ ልንገራችሁ። ከሰሞኑ በወላይታ አካባቢ አንድ አባት ልጁ በጓደኛው ልትደፈር ክፉኛ እየተንገላታ ይደርስበታል። ከዛም ከኋላው በፍልጣናቱን ይነርተና ብልቱን ዘልዝሎ ያወጣለታል። ከዛም እንደምታዩት በፖሊስ ታጅቦ ብልቱን ይዞ እየዞረ ይገኛል ማለት ነው። ምንድነው እየተካሄደ ያለው? አይታችሁታል ወገን? የሰውየውን ብልት ነው በእጁ ይዞ እየሄደ ያለው። ኦ ማይ ጋድ! በጣም አነጋጋሪ የሆነ ወላይታ ሰዶ አካባቢ ልጁን ሲደፍር እጅ ከፍንጅ ይዘዋል ማለት ነውና ወላይታ ንጉስ ነው ሲባል ቀልድ አይደለም። ተመልከቱ። ይማቸው፣ እውነት ነው። እዚህ ቪዲዮ ትርጉም አውቃችኋል። ይሄ አባት ጀግና ነው፣ ከወላይታ ነው። የራሱ ጓደኛ የእሱን ልጅ ሊደፍር የሞከረ ደርሶ አናቱን አድርጎ ይቃን ቆርጦ በእጁ ይዞን እየዞረ ነው። ወላይታ ንጉስ ነው ሲባል ቀልድ አይደለም። የምኒልክ ጊዜም ንጉስ ነው፣ አሁንም ንጉስ ነው። ወላይታ ያስከብራል። እኛ ደቡቦች እኮ ሀቅ ሁሉ እኛ ጋር ነው። ደቡቦች እኮ እንኮራለን። ኢትዮጵያ ሲበደል እኛ ነን የምንነሳው። ኢትዮጵያ ሲቸገር እኛ ነን የምንደርሰው። ለአንድነት ለፍቅር እኛ ደቡቦች ኑሩልኝ። በጣም ነው የምወዳቸው። አማራና ኦሮሞ ውስጥ ልጆቹ እንደዚህ ተደፍሮ እየሞታ አንድ በቃ የሚያወራው አንድ ወንድ ነው። ወንዶች እኛ ነን ደቡቦች። ተመልከቱ፣ ይወቁ። እኛ የማቻል አስቡት። በጣም ከባድ ነው። እንግዲህ ጓደኛችሁ የሆነ ሰው አስባችሁታል? እናንተ ሀገር ሰላም ብላችሁ ወደ ቤታችሁ እየገባችሁ ያለ ልጃችሁን ጓደኛችሁ ሲደፍራት ብታገኙ ምንድን ነው የሚሰማችሁ? በመድኃኒዓለም በጣም ዘግናኝ ነው። ግን ሰውየው ሰራለት። ምንድን ነው ያደረገ ሰውየው? በፍጣናት ምንና ማለት ነው ወደ ሴትነት ነው የቀየረ። ብልቱን ነው የቆረጠለት። በጣም ነው የሚገርመው። እና ብዙዎቹ ጀግና እያሉት ነው። እውነትም ጀግና ነው። በቃ እንደዚህ ቆራጥ የሆነ አንዳንዴ ፍርድ የማይሰጥባት ሀገር ከሆነች ይህ ነገር ይቀጥላል ማለት ነው። በጣም ነው የሚገርመው። እዛ ጓደኛችሁ ማለት ነው ሀገረ ሰላም ብላችሁ እናንተ ወደ ቤት ስትመጡ ልጃችሁን እየደፈረ ብታገኙ ምንድን ነው የምታደርጉት? እንግዲህ ይሄ አባት ያደረገውም እንደዛው ነው ማለት ነው። እንግዲህ አገር ሰላም ብሎ ወደ ቤቱ ሲመጣ ልጁ ባይለኛው የጮች ይሰማል። ሲገባ የገዛ ጓደኛው ልጁን ሊደፍራት ሲል ከአንዳንድ ነው እንግዲህ መቁረጫ በማምጣት ብልቱን ቆርጦ በምታዩት መልኩ እንግዲህ በአደባባይ በፖሊሶች ተይዞ የወላይታ ጀግና አባት ንጉስ ብያለሁ። ለዚህ አባት ማረግ ነው እንጂ ውርደት አይደለም፣ እስር አይደለም፣ ማረግ ነው የሚገባው። ለዚህ አባት ልጁ ሲደፍሩባት ሲያሰቃይ ደርሶ የልጁን ቁላ ቆርጦ በእጁ የያዘ ጀግና የወላይታ አባት። እባካችሁ የወላይታ ህዝብ የምለምናችሁ ለዚህ አባት ማረግንና ክብር ነው እንጂ የሚገባው ውርደት አይደለም። ልንገራችሁ፣ በዚህ ሰዓት የደፈረው የገደለው 5 ዓመት 10 ዓመት ታስሮ ነው እየተለቀቀ ያለው። ያልታሰሩም አሉ። ስለዚህ አባት የልጇን ፊት ማግኘት ስለማይችል አውቆ ነው የልጁን ቁላ ቆርጦ በእጁ ያዘው። ጀግና ብያለሁ፣ ንጉስ ብያለሁ። አባት ኑርልኝ፣ እንዳንተ ያለውን ጀግና ሰው ያብዛልን ብያለሁ። ኧረ ይመች። በጣም ነው የሚገርም። እንዳያችሁት እንግዲህ ምን ትላላችሁ? እስኪ የራሳችሁን አስተያየት ስጡ። እህታችሁን ወይም ልጃችሁን የምታምኑት ጓደኛችሁ የሆነ ሰው እየደፈረ ብታገኙት ልጅቷ እየጮኸች በዛ ቦመት ብትደርሱ ምንድን ነው ልታደርጉት የምትችሉ? በጣም ከባድ እኮ ነው። በሰውየው መፍረድ አይቻልም። እንዲህ ያመነው ጓደኛዬ ምናምን ያለው ልጅትን እየደፈረ ሲያገኛት በጣም ከባድ ነው። ብቻ ያደረገው ነገር በጣም ነው የሚገርም። ያው ቪዲዮ እንደምታዩት በህግ አካላት ተይዞ እየሄደ ነው እና ደግሞ በእጁ ያዘው ነገር ይታያቸዋል። የሰውየው ብልት እኮ ነው እንደዛ አርጎ እየሄደ ያለው። በጣም ከባድ ነው። ኖርማሊ ሀገራችን ላይ እንደዚህ አይነት ሰዎች ኖርማሊ እኮ በጣም ከተደጋገሙ ቆይቷል። በጣም በአሰቃቂ ሁኔታ ህፃናት ሲሞቱ እናያለን እኮ በመደፈር ማለት ነው። ግን የሚሰጠው ቅጣት በቃ አስተማሪ አይደለም። ለዛ ነው ተደጋጋሚ ቅጣት በቃ ተደጋጋሚና ተመሳሳይ ችግሮች እየታዩ ያሉት ማለት ነው። ስለዚህ ይሄ ነገር
ሰውየው ይሄ ነገር ቁርጥ ላይክ እንደዚህ ቁርጥ ያለ በጣም ሰዎችን የሚያስተምር የሚችል ቅጣት መደረግ አለበት። ይሄ 5 ዓመት 3 ዓመት ምናምን እየታሰረ ከተለቀቀ ምንም አስተማሪ አይደለም። ለዛም ነው ብዙ ጊዜ በጣም አንጀት የሚበላ በጣም ስንት ነገሮችን እያየን ነበር። በባለፈው ብዙ ነገር አይተናል፣ በመደፈር ዙሪያ ማለት ነው። ግን እስካሁን የሚሰጡ ቅጣቶች አስተማሪ ስለሆኑ አይደሉም፣ አስተማሪ አይደሉም ቶታሊ። እና የተደረገው ነገር ይሄ ሰውዬ አልፈርድበትም። ኖርማል ያደረገው ትክክል ሊሆን ይችላል። በጣም ወደ ሴትነት ላይ ቀየረው። ምን ማድረግ አይቻልም። እና መታሰር እንኳን አለበት ብዬ አላስብም። ሰውየው በጣም ከባድ ቢሆንም ያ ሰውየው የደረሰበት ብልቱን ቢቆረጥም እሱም በጣም ከባድ ነው። መሞት ይሻላል ኖርማሊ። ግን ደግሞ ያደረገው ነገር በቃ ከሞት አያንስም። ልጅቱን ኦልሬዲ እኮ መግደል ማለት እኮ ነው። ገና ሕፃን ልጅ አስባችሁታል። እና በጣም የሚገርም ነው። በጣም በሶሻል ሚዲያም መነጋገሪያ ሆኗል፣ እየተዘዋወረ ነው። ለብዙ ሰዎች እንዲደርስ አድርጉት። ደግሞ ሰብስክራይብ እያደርጋችሁ እንደዚህ ፈጣን መረጃዎች እንዲደርሷችሁ ሸር በማድረግ ሰብስክራይብ በማድረግ ቤተሰቡን ይቀላቀሉ። ሕፃን አስገድዶ ሲደፍር የተያዘው ግለሰብ ብልቱ ወይም የመራቢያ አካሉ መቆረጡ ተሰማ። በወላይታ ዞን ሕፃን ልጁን የገዛ ጓደኛው አስገድዶ ሲደፍራት የደረሰው አባት በፍልጥ ከደበደበ በኋላ ብልቱን ወይም የመራቢያ አካሉን መቁረጡ መነጋገሪያ ሆኗል። ልጁ ስትደፈር አላስችል ያለው አባት ነው መራቢያ አካሉን የቆረጠው። በውሳኔው ምን ትላላችሁ? ሀሳባችሁን ኮሜንት ላይ